ያሬድዬ ከብዙ ቆይታ በኋላ አርቲስቶች ትላልቅ አርቲስቶችን ሰብስቦ ሽምግልና ልኮ በክብር እግር ተንበርክኮ ስሞ ጋቢ አልብሶ ሽማግሌነት ጠይቆ ሽምግልና ጥልኮ እሺ ተብሎ ተፈቅዶለታል። እንኳን ደስ አለ ያሬድዬ፣ እንኳን ደስ አለህ፣ እንኳን ደስ አለህ። እንግዲህ በዚህ አጋጣሚ ሊያሾ የምታስተላልፈው ለወለድካቸው ልጆችም እንግዲህ ተቆራጭህን እንዳትረሳ ነው ምልክ ያሬድዬ። ምክንያቱም ያሬድ ነጉ ተቆራጭ አያደርግም ለልጆቹ አይቆርጥም እየተባለ ወሬ ከሰማን ያሬድዬ ደግሞ ልንሰድብህ ነው። እንዳትሰደብ ቅድመ ጥንቃቄ ለራሴ አድርግ። ወደፊት ትዳርን እግዚአብሔር ይባርክልን። እንግዲህ ሁለቱንም ልጆችን በደንብ አድርገህ እርዳ፣ ቁረጥ አባቴ። እሺ ያው ምክንያቱም የሆነ ነገር ከሰማን መተን ደግሞ እዚህ ጋር ቡና እያፈላን ልንናገር ነው ያሬድዬ። ስለዚህም እንዳነገርኩ ነው፣ ህይወት ይቀጥላል። ከዚችም ጋር ተፈታ፣ ከዛችም ጋር ተስፋታ። ህይወት ካልተስማማ ከሚስማማው ጋር መሞከር ትችላለህ። ግን ደግሞ የወለዱልህ ሴቶችን ሪስፔክት አድርገህ መርዳት ያለብህን ረድተህ መስጠት ያለብህን ሰጥተህ እንድትኖር በዚህ አጋጣሚ አስተላልፋለሁ። መልካም የትዳር ዘመን ይሁንልህ እላለሁ። አመሰግናለሁ ጋይስ። ኬክ ልስጥሽ። እኔ መብላት ስላልፈለኩኝ እንጂ ግቢ ሆዴ ሞልቷል። ይደብርሻል? አሁን ደግሞ ሁለተኛው ዙር ላይ ይገባሉ። ያሬድን ጨርሻለሁ። እሺ የሀገሬ ልጆች አሁን ደግሞ እቹ ሚዲያ ላይ ሀቢቢ ቀልቢ ገልቢ